ደርሻለሁ። በቃ አንተ መሀል እንዴ? ወይኔ ይቅርታ አላየሽ ነገር አጋር ይቅርታ ትላለህ እንዴ? ሰው ላይ እየተፋ ምን አይነት ስነ ምግባር ነው? ይቅርታ እሺ፣ ቪዲዮ ተመልከቱ። በጣም ይቅርታ በያሁን እቺን አምጫት። ልክ እንደዚሁ አጋጥሞኛል ፋሚሊ፣ ግን አጋጣሚ ከወንድሜ ጋር ነው። ታያ በቃ ተናረጂ በቃ ጦስሽን። እኔ እኮ ያሳዘነኝ ያልካለው ያልኩህን ብር እኮ ይዞብኝ ነው ሄደው። ይሄን ነገር ሼራሽ እንደዚህ ብራዘርም እየመጣ ነው። እንደዚህ ነገር እንዳትል። ይሄ ለወንድሜ ያልከኝ ቦታ እኮ ደርሻለሁ። ወደ ውስጥ ግባ። እሺ መጣሁ። በቃ ፊቴን ታጥቤ መጣሁ። አዎ ደርሰሽ ነው። ምን ነው ቆየ አንተ? ቆየው በወንድሜ ደግሞ ያልከኝን ብር እኮ አስገብቼልሃለሁ። አስገባህልኝ? ከየት አመጣ? እባክህ የሆነ ስራ ተፍተፍ ብዬ ነው። እሱን ተወውና ፍቅረኛዬን አስተዋውቃለሁ አላልክኝም? እንዴት አለች እኮ የሆኑ ሌቦች ታስፈራ ሰረቋት መሰለ። የት? እዚህ ታችኛ ሰብ እቺ ደግሞ ምን ትሰራለች? እዚህ እየተከታተለች ነበር እንዴ? ዴቭ አንተ ነበርክ እንዴ ሰረካት? ሄኒ እሱ እኮ ነው ቅድም የሰረቀኝ ሌባ። ምን እየተካሄደ ነው? ወንድሜ እሷ ናት እንዴ ፍቅረኛ? ወንድሜ አንተ ነበርክ የሰረካት? ቅድም ብር ያስፈልገኛል ብለህ ስትጨናነቅ ሰምቼ እኮ ነው። በዛ ላይ አንተ ብዙ ነገር ሆነልኛል። ለአንተ እቺን ነገር አለማድረግ ደግሞ በጣም ስለከበደኝ ነው። እና እኔ ሰርቃ ይዘልኛ ብያለሁ። እሺ ይቅርታ። እሺ ንብረት ይሴታል? ይኸው አለ፣ አንድም አልጎደለም። እሺ ብሩና ቦርሳውስ? የእሷን ብር ነው ለአንተ የላኩልህ። እንደዚህ አይነት ነገር ሲደርስባችሁ ተጠንቀቁ። እኔም እንደዚህ አንድ ጊዜ ጫት ተፍቶብኝ ምናምን ነገር በእጁ ልብስ ይዟልና በእጁ ልብስ ይዞ እንደማራገፍ እያለ ከዛ በኋላ ከኪሴ ውስጥ ስልክ ላይ ያወጣብኝ እያለ ተሰምቶኝ ነው እኔ ነቅጬው ከወንድሜ ጋር ስለሆንኩም ደግሞ መጥፎ ነገር ሳይከሰት እንትን ያልኩት። ይሄ ነገር ይጠቅመዋል ለምትሉት ሰው ደግሞ ሼር አድርጉት እንዲጠነቀቁ።